ሙሰኞቹ በቁጥጥር ስር ውለዋል። መንግስት ጅራፉን አንስቷል። ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቼ እንዴት አላችሁ? አካውንቴን ነገር እንደምታቋት ነው። ይህችን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለወዳጅም ለጠላትም አድርሱልን። በከፍተኛ የሙስና ወንጀል የተጠረጠሩ 11 ከፍተኛ የመንግስት የሥራ ኃላፊዎችን በቁጥጥር ስር ውሎ ክስ እንደመሰረተ የፌዴራል ፖሊስ አስታውቋል። እነዚህ የመንግስት የሥራ ኃላፊዎች ከ5 ቢሊዮን ብር በላይ የሆነ ሀብትን በመመዝበር እንደተጠረጠሩም ታውቋል። ከማዳበሪያ ግዢ ጋር በተያያዘም ነው ይህንን ገንዘብ እንደመዘበሩ የታወቀው። ፌዴራል ፖሊስም ከመንግስት በተሰጠው አቅጣጫ በቁጥጥር ስር እንደዋላቸውና ክስ እንደመሰረተባቸው አስታውቋል። እንግዲህ ይህ አይነቱ እርምጃ ይበል የሚያሰኝና መበረታታት ያለበት እንደሆነ የሚታወቅ ነው። እንግዲህ እንደምታውቁት እንደ ኢትዮጵያ ባሉ በማደግ ላይ ላሉ ሀገራት በከፍተኛ ሁኔታ ችግር የሚደቅነው ሙሰኝነትና ብልሹ አሰራር እንደሆነ የሚታወቅ ነው። መንግስት አሁን ጅራፉን ማንሳቱ ሌሎች እምብርት አልባ ሌቦችም ከድርጊታቸው እንዲታቀቡ የሚያደርግ ነው። ይህ እርምጃ እንደሚቀጥልም ነው እንግዲህ ፌዴራል ፖሊስ ያስታወቀው። በጣም በተለያዩ መስኮች ላይ ምርመራ እያደረገ እንደሆነም አስታውቋል። እንግዲህ ይህንን መበረታታት ያለበት ጉዳይም ነው። ዜጎችን ለምሬት የሚዳርገው እንዲህ አይነት ጉዳይ ስለሆነ ሙሰኞችን ማስወገድና እጃቸውን መቁረጥ ይደር የማይባል ጉዳይ ነው እንደሆነ የሚታወቅ ነው። አሁን መንግስት ጅራፉን አንስቶ ስርዓት ማስያዙንም እንግዲህ ገፍቶበታል። ቪቫ መንግስት፣ ቪቫ ብልጽግና። እቺ ቪዲዮ ሼር፣ ኮፒ ሊንክ አድርጉልን። ቺርስ